ኦሮሚያ አሁንም ደግመን መናገር እንችላለን። በ15ኛው ክፍለ ዘመን ከማዳጋስካር ነው የመጣው። ያንን የማዳጋስካር ውለታችሁንም መርሳት የለም። እንደዚህ የምትረሱ ከሆነ እንዲህ ነው። ነገም አሁን ኢትዮጵያ እንደዚህ ወደ ሌላ ሀገር ትራንስፈር የምታደርጉ ከሆነ እንደዚሁ ነው። እየበላችሁ አልበላንም፣ እየጎረሳችሁ አልጎረስንም የሚል ታሪክ ነው የምትደግሙት እና ያንን ነገር አትርሱት። መርሳት አያስፈልግም። የዜሮ ሰሚ ፖለቲካ ወይም ሁሌም እንደምለው የማይወልድ መሲና የሆነ የበቅሎ ፖለቲካ እዚህ ጋር ላስተናግደው አልችልም። ስለዚህ በዛ ደረጃ ወርጄ ነው ማወራውና ልክ እንደዛው ዛሬ መጥቶ ከመደጋስካር የመጣውን ውለታ አለ ነው። እኔ እኮ የመደጋስካር እኮ መምጣታችንን እኮ እንትን አላልኩም። እኔ ብዙ ጊዜ የምንጠይቀው አንድ ነገር ነው። የመጣንበትን የተሻገርንበትን ድልድዩን ቢነግሩን አልን እኮ ምናልባት የመጣንበትን መርከብ አላወቅንም። ያሻገረንን ሙሴ ደግሞ እነሱ ስለሆነ ብዙ ጊዜ ነፍስ አባታችን ታሪክ የሚጽፉልን እሱን ተቀበሉ ስለሚሉ ይህን ፀሐይ ነው ፀሐይና ፀሐይ አትበሉ ፀሐይን ጨረቃ በሉ ስለሚሉን እነሱ የሚሉትን እንድናምን እኮ ቁጭ ቢያደርጉልን ጥሩ ነበር። ምናልባት ልክ እስራኤላውያን ከግብፅ ሲወጡ በዚህ ኤርትራን ባህር የተሻገሩበት መንገድ ተብሎ ዛሬ ሰዎች ሄደው ይጎበኛሉ። እኔም እጄ መደጋስካርን እንድጎበኝ ዛሬዎች በኩል መጡ ብዬ እጄ ፎቶ እንድነሳ ጊዜም የቴክኖሎጂ ስለሆነ ብዙ ሰብስክራይበርም እንዳገኝ ነው መንገዱን ቢጠቁሙኝ እላለሁ፣ ዝም ብሎ አየር ላይ አቧራ ከማስነሳት በስተቀር። ስለዚህ ይሄ አንድም ምናልባት አንተ 16ኛ ክፍል መጣ ብለህ የምታወራ ከሆነ ያንተን አድራሻ የመፈጠርህን ቀን 1260ዎች ውስጥ አደርግልህና አመጣጥህን በአዱሊስ ባህር ተሻግረ የመጣበትን አቅጣጫ ልሰጥ ይችላል። እሱ ብቻ አይደለም፣ ምናልባት ወደ ኩሻውያን ምድርም የመጣው ሰልምናሴር ነው ያመጣህ ወይስ ናቡከደነፆር ብዬ አድራሻ ልነግርህ ይችላል። አንተ የነባር ህዝቦችን ታሪክ አቃጥለህ አጥፍተህ ዛሬ ታሪኬ አለ ይሄን ነው ተቀበል ብትለኝ እሱን ታሪክ የሚቀበል ምናልባት ሌላ ጭንቅላቱ ዜሮ የሆነ ዘመኑን የማያውቅ ምናልባት ቆሞ የቀረ ፖለቲካ የሚያራምድ ሰው ሊሰማው ይችላል። በዚህ ዘመን ማንም ሰው እኮ ዛሬ ተነስቶ እማዬ እኮ እንደዚህ ነው ብሎ ልጄ እኮ እንደዚህ ነው ብትል አንድ ሴት እኮ ልጇ ጎግል ያደረግና እማዬ ምንድን ነው ብታወሪው ይሄ እኮ ብሎ የሚባልበት መረጃ ያለበት ዘመን ላይ እናንተ ቁጭ ብላችሁ ገዳም ውስጥ የጠነሰሳችሁትን የፖለቲካ ሴራ ወይም የታሪክ ድሪቶ የሚለብስ የኦሮሞ ወጣት የለም፣ የኦሮሞ ተወላጅም የለም። ስለዚህ እሱን አሁን እምልሃለሁ የማይወልድ እኔ ብያለሁ። እዚህ አማራ ክልል እኔ ለእናንተ የምሻለው ይህንን የማይፈወስ ግን የሚያሳክክ ደግሞ ሙሉ የሚሸት ለጆሮ የሚሸክክ ፖለቲካ ይዛችሁ እንደው ሀገር እንይዛለን ዘራፍ ጉራ ብላችሁ ህዝቡ ላይ ከምታስጨርሱ ትንሽ አንዳንድ ጊዜ እንደ መኪና ጎማ ተንፈስ ብትሉ ጥሩ። ውሃ የሚቋጥር ሀሳብ አምጡ ነው አሁን ያልኩት። ገና በቀነ ቀጠሮ ለምትነግረኝ ችግርህ ምንነቱንም ለማላቀው በላይ አባቴ ምድር ብትል ወደኋላ ብዙ ታሪክ ልመልስ ይችላል። አባቶቻችሁ አፄ ልብነ ድንግልና ዳዊት እኮ የመጡት ዶሮና አይጥ ተሸክመው ነው የመጡት ብዬ ብልህስ በዚህ ደረጃ ወርጄ ካወራው እሱን ያመጡ ብልህስ አፄ ሳህለስላሴ እኮ በአመት ከ2 እስከ 3 ጊዜ የመጣ የእንግሊዝ ቤተ መዛግብቶች እኮ ያወራሉ። የቱለማን ኦሮሞ ዘግዝቆ የሚያርድ ሰው ነበር ብዬ ብልህስ ልትክደው ነው? ኦልሬዲ እኮ ተጽፎ ዘጋ ተቀምጧል። አንተ አይደለም ያጻፍከው። ስለዚህ ሌላው የህዝብን ታሪክ እኔ ልንገርህ አትበለኝ። እኔ ራሴን ታሪክ አውቃለሁ። አፄ ምኒልክ ሲመጣ የኦሮሞን ህዝብ ዘግዝቆ ገሎ ደም አፍስሶ ጨፍጭፎ ያለ ህዝብ ፈቃድ ኢትዮጵያን ጠፍጥፏታል። ያቺ ኢትዮጵያ ኢምፓየር ናት። በኦሮሞ ህዝብ አጥንት ላይ የቆመች ናት። መፍረስን ያለባት ምኗ እንደሆነ ታውቃለህ? አስተሳሰቧ መፍረስ አለበት። ምክንያቱም አንተ ውስጥ መሽጓል። ከአንተ ውስጥ እስኪተነፍስ ድረስ ነው መፍረስም ያለበት። አስተሳሰቡ፣ መዋቅሩ፣ ባህሉና እሳቤው ሙሉ በሙሉ ምልክቶቹ መጥፋት አለባቸው። ያ ሲጠፋ ነው ሰው በሰላም የሚኖረው። ለዚህ ነው ፍትህን ውደድ መጀመሪያ። ካልሆነ ግን ውሃን ቦጭ ነው እንጂ ከዚህ ቲክቶክ የሚወርድ ምንም ነገር ያለ አይመስለኝም። ስለዚህ ወደኋላ ተመልሼ ወደ 16 ክፍል ብትለው ተራ ትርክት ነው። እሱን እና ቻሜለ ታምሩ ናቸው የሚያስተምሩ። ቁጭ ብለህ በደንብ ጻፈው። ግን መሬት አይቋጥርም፣ አይወርድም። እኔ አልሰማህም። አዲስ አበባ እንዳትገባ ያለ ማን ነው? አዲስ አበባ እንዳልገባ ተከል። አዲስ አበባ ስትመጣ ምን ልታደርግ ነው የምትመጣው? መጀመሪያ የምታደርገውን ነገር እኮ የምትመጣው መንግስትም ይጠይቃል፣ እኔም እጠይቃለሁ። ምን ልታደርግ ነው የምትመጣው? አንተ ፈንጂ ተሸክመ ብረት ተሸክመ ልታጠፋ ስትመጣ፣ ህዝብ ልትገል ስትመጣ ቆሙ ብሎ እንዲያዩ ነው የምትፈልገው? መጀመሪያ ምኒልክ መስጊድ ገልመ ምኒልክ ምን ልታደርግ ነው የምትመጣው? ለመጎብኘት ነው። 400 ብር ይዘህ መሄድ ትችላለህ። መሳሪያ ሳትሸከም ሄደህ መጎብኛ 400 ብር ትከፍላለህ። ገብተህ ጎብኝተህ ትሄዳለህ። ምርጫ ደግሞ ሲደርስ በተራ ትጠብቅና ልክ ባለፈው አሸሸ አብይ መጣልን ከመሸ ብለህ ዘፍነህ እንደሾምከው 5 ዓመት ደግሞ ጠብቀህ በኮንትራት ካሸነፍክ እንደገና ለንግስና ትመጣለህ። ያ እስከሚደርስ ግን 4 ኪሎ 400 ብር ከፍለህ ለመጎብኘት ትችላለህ። ኦሮሞን አጥፍቼ ስልጣን እቆጣጠራለሁ፣ ግን የቱለማን ምድር መርገጥ አትችልም። ኮቴን አውልቄ ድንበር ላይ ጠብቀሃለሁ ብያለሁ። ለዚህ ጉዳይ አስረግጬ የምነግርህ ለዚህ ጉዳይ ምንም አይነት የፖለቲካ ልዩነት ሊኖረን ይችላል። ምንም አይነት በሁለት ኃይሎች መካከል ጦርነት ኦሮሚያ ውስጥ ሊኖር ይችላል። አልፈ በኦሮሞ ህዝብ ማንነት ላይ የምትመጣ ከሆነ የኦሮሞ ህዝብ ከመንግስትም ከታጣቂውም ኃይል ይበልጣል።
ሁለቱም የሚዞሩበትን ምክንያት እንፈጥራለን አብደን እንጂ አንተ ኦሮሚያን ምድር ሲያምርህ ይቀራል። በእናንተ ዛቻ ይሄም እንዲመጣ መሬት እንደዚህ ይሄ ፖለቲካም አይደለም። ስለዚህ ይሄንን ነው የሚለው ወንድሜ። ለጉብኝት አዲስ አበባ 400 ብር ይዘህ ሂድ። 400 ብር ከሌለ ግን ያው በጣም ይቅርታ እልሃለሁኝ። ቴዲዬ በጣም ነው የማመሰግነው ስለ ትዕግስትህ፣ ስለ ጊዜ። አሁንም ቴንክ ዩ ሶ ማች ቴንክ ዩ እልሃለሁ። ኦሮሚያ ውስጥ የሚያዋጣው አንተ ሸኔም በለው ገኔም በለው ስም ስጠው ስምም አትስጠው፣ የሚያዋጣው አንድ ነገር ነው። አንተ አጠፋለሁ ብለህ ከመጣ እሱም ብረት ይዟል፣ እሱም ያጠፋል። የቀን ጉዳይ ነው። ህዝብ ስታጠፋ፣ ኢኮኖሚ ስታደቅ ስልጣን ላይ አትቆይም። አት ሰም ፖይንት ታዳክመው ይሆናል እንጂ ነገ ያጠፋል። የሚያዋጣው ግን ስለ ህዝብ ሲባል አንድ ነገር ነው። መሳሪያ አዘግዝቅና አብረህ ተነጋገር። ያን ጊዜ ሀፍ መንገድ ሂድ፣ ሀፍ መንገድ እነሱም እንዲሄዱ ጫና እናደርጋለን። አንተም ጀሌዎችን ሰብስበች ሀፍ ና። እንደዛ ነው የሚሻለው እንጂ ግርማ መጠ ብልጽግና ነው በማለት ምን የምትፈጥረው ነገር የለም። እኔ ምንም ነገር አትቀይረው። የኦሮሞ ህዝብ ቁጥሩ እንዲህ ነው፣ ምንም ነገር የሚፈጠር ነገር የለ። ይሄ ለአንተ ያለኝ ምክሬ ነው። የመጨረሻ ቴዲ ሬዲዮ አልሰማህም ወይ ብሎኛል። እኔ የሞሎክሴ ተረት ተረት አልሰማም። በመስማት ደረጃ ድሮ ሰምቻለሁ። በመስማት ደረጃ እንኳን አይደለም እሱን አይደለም የሃይማኖታዊና ፖለቲካዊ ማንነት ያለው እሳቤ የተፈጠረበትን ቀን ጥንስሱንና ማህፀኑን በደንብ አውቀዋለሁ። እርግጠኛ ሆኜ የምነግርህ በኦሮሞ ህዝብ ታሪክ፣ በኢትዮጵያ ህዝብ ታሪክ ጉዳይ እመነኝ፣ ምንም ተርከህ እነንትና እነጣሰው ገልብጠው ወጥረው የጻፉት ብለህ ምንም ልትለው ትችላለህ። ግን አንድ ነገር ልንገርህ፣ ፓራፍረስ ልታደርገው የማትችለውን ታሪክ ቁጭ አድርጌልሃለሁ። እሱን ግን እኔን የምትሰማኝ መጀመሪያ አሁን በእብሪት የተወራ አስገባዋለሁ የአማራ ርስት ነው የሚለውን ነገር ተንፈስ አድርገው አቀዝቅዘው። ኦኬ፣ ወደ ኩሻውያን ምድር የመጣበትን አቅጣጫ በደንብ አድርጌ በተረጋጋ ሁኔታ አስቀምጬልሃለሁ። ታምናለህ ብዬ አይደለም፣ ባታምንም እዳዝ ማተር። ግን ታሪክ አያውቁም የሚለውን የኦሮሞን ኤሊቶች ጋርቤጅ ውስጥ ለመክተት የኦሮሞን ህዝብ ታሪክ ይህንን እንኳን እንምከራቸው። አንተ ማን ሆነህ ነው የምትመክረው? ማን ስለሆንክ ነው የምትመክረው? የኦሮሞን ህዝብ አንተ የምትመክረው ማን ነው? ከአንተ የተሻለ ገዳ አለው፣ ከአንተ የተሻለ ስርዓት አለው፣ ከአንተ የተሻለ እሴት አለው፣ ቅሪት አለው፣ ሀብት አለው፣ ርስት አለው። This is the nation that has an indigenous ideology that is connected with his identity, religious and administrative system as well. ይሄንን ህዝብ ጎትተህ እዛ ከተህ ይሄንን ሰጣለሁ ማለት ይሄ እንደዚህ አይነት ፖለቲካ አይሰራምና ፖለቲከኞች እዚህ ላይ ቢመጡ በጣም ጥሩ ነው ቴዲ። እኔ ይሄ አይጠቅምም። በተለይ አንተ አሁን እዚህ ጋር ቁጭ ብለህ እኔ በጣም ክሬዲት ሰጣለሁ ለምትደክመው ባይደው። ምናልባት ሰዎች በሐሳብ ቢቀራረቡ የሚል ሐሳብ ያለ በሐሳብ ቢቀራረቡና አሁን ያለው የፖለቲካ ቶክሲክ ምናልባት ቢቀዘቅዝ ኢትዮጵያ ውስጥ ያለው ጦርነት ቢቆም። ምክንያቱም የችግሩ መጠን መብዛት ኢትዮጵያ ያለውን ባንክ ማራቆት ብቻ ሳይሆን ወደ ሰሜን አሜሪካም እንደ ሰደድ እሳት እየሰፋ ነው። ስለዚህ እዚህ ያለውን ሰው ያፍንና ቤተሰብ ይሄን ካልከፈለ ይላል። ስለዚህ እየሄደ ነው ያለው። ስለዚህ ነገ ዛሬ ያለውን ሰው ሰራሽ የኢኮኖሚ ድቀት ነገ ልንቆጣጠረው ወደማንችለው ዲዛስተረስ የኢኮኖሚ ቀውሰት ስለምንሄድ ኦኬ ብናስቆም ብለህ ነው እዚህ የምትቀመጠውና ብዙ ጊዜ እዚህ የሚመጡ ሰዎች የሚያቀራርብ ሐሳብ ቢያንስ ሐሳብን ፕሮቮካቲቭ ባልሆነ መንገድ ለመግለጽ ቢሞክሩ። ዝም ብለህ ፐርሰናልን ፕሮፋይልን አታክ ማድረግ ፖለቲካ አይደለም፣ ስድብ ነው። ስለዚህ በዚህ ወርጄ እንዳወራ ነው የምታስገድደኝ። ይሄም አሁን ያልኩት ፖለቲካ አይደለም። ያ ወርጄን ያወራሁት ቅድም እንዳልኩ በጣም ይቅርታ ላለሁ። ቴንክ ሶ ማች ቴዲ።